ሰላም ለእናንተ ይሁነት ወንድሞቼ እንዴት ናችሁ? አንድ ታሪክ በድጋሚ ላስታውሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን ሴት ይዘውለት መጡ። ትወገር፣ ኃጢአተኛ ናት፣ እንዲሰርታለች ምናምን እያሉ በእጃቸው ድንጋይ ይዘው ማለት ነው። እና ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አንድ ነገር ብቻ ነው ያለው። ያ ምንድን ነው? ከእናንተ መካከል ኃጢአት የሌለባት አንስቶ ይውገራት ነው ያለው። እና ሁሉም ተያዩ። ምክንያቱም እያንዳንዱ በየጓዳቸው የሚሰሩት ብዙ ኃጢአት ስላለ ማለት ነው። እና እነዚህ ከሳሾች ስለደነገጡ የጓዳቸውን ታሪክ በልቦናቸው ስለሚያውቁ ድንጋዩን አስቀምጠው ሄዱ፣ ፈረጠጡ ማለት ነው። ግን እዚህ ጋር በጣም የሚገርም ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሴቲቱ ተመለከተና ምንድን ነው ያላት? አንቺ ሴት ከሳሾችሽ ወዴት ሄዱ ነው ያላት። ወዴት ሄዱ? ምክንያቱም ሁሉም እዚህ ምድር ላይ ኃጢአትን ያልሰራ የለም። አሁን አዶናይ በጣም የሚከሰስበት ሴጋ ምናምን እየተባለ ነው አይደለ? እንግዲህ ከዛም ደግሞ በአፋችን ኃጢአት እንሰራለን፣ ሰው በማማት ኃጢአት እንሰራለን፣ በልባችን ቂም ይዘን ኃጢአት እንሰራለን። ይሄ ሁሉ እኮ ኃጢአት ነው። ይሄ ኃጢአት ትንሽና ትልቅ የለውም። እና የሰው ልጅ ከጥፋቱ ተመልሶ ወደ እግዚአብሔር ቤት ሲመጣ ከፍታ ላይ ሲደርስ ደስ ሊለን ይገባል እንጂ የሆነ አላስፈላጊ ነገርን መጠምጠም እየጠመጠሙ ያ ሰው በቃ ከእግዚአብሔር ቤት እንዲርቅ፣ እንዳይሰራ፣ እንዲሰበር እንዲህ አይነት ነገሮችን በተለይኛ ማህበረሰብ ላይ ማለት ነው በጣም ከፍተኛ የሆነ ችግር አለ። ከሶሳይቲያችን ላይ ተነቅሎ ካልወጣ በስተቀር አንደኛ እንደ ሀገርም አናድግም፣ እርስ በርስም መዋደድ አብሮ መስራት የሚባል ነገር አይኖረንም። ምክንያቱም ቅንነት በውስጣችን ስለሌለ ነው። ይሄ ባህሪያችን ደግሞ ከሀገር ስንወጣም ከሀገር ተሰደንም በሌላው ዓለም ራሱ የምናየው ታሪክ ነው። እና ይሄ ነገር አስቡበት። ሄዶ እናንተኑ ነው የሚጎዳው። እና የሰው ልጅ ሲስተካከል ወደ እግዚአብሔር ቤት ሲመጣ ጥሩ ነገር ሲሆንለት ሁላችንም ደስ ሊለን ይገባል። ይሄ ደግሞ ክርስቲያናዊ ባህሪ ነው። ክርስቶስን መምሰል ማለት ይሄ ነው። እና ክርስትና ካልገባን ወደኋላ ተመልሰን ራሳችንን ሪቫይዝ ማድረግ አለብን። ራሳችንም ሁሉም ሰው እኮ ራሱ ላይ ቢመለከት የት በደረሰ ነበር። እና ለማንኛውም አዶኒ በርታ፣ ጠላቶችን ከእግር በታች ያደርግልህ። አሁንም በዚህ ሁኔታ ቀጥል። ጠላትን ማሳፈር የምትችለው አንድና አንድ ነገር ነው። እሱም በእግዚአብሔር ላይ ሆነ ባለ ነገር ላይ ቀጥለ በእግዚአብሔር ላይ ታምነ ስትጓዝ ብቻ ነው። በዙሪያ በጣም ብዙ ተኩላዎች ሊገጥሙ ይችላሉ። ከእግዚአብሔር ቤት ሊያወጡ የተለያዩ ነገሮች፣ እንቅፋቶች ማለት ነው። በመንገዳችን ብዙ አይነት ነገሮች ሊገጥመን ይችላል። አንተ ግን በርታ ላለው ደስ ብሎኛል።